የቀነኒ አባት እንግዲህ ፍትህ ለልጄ ፍትህ በሉልኝ ብለዋልና ምክንያቱም አሁን ራሷን እንዳላጠፋች ልጃቸው እርግጠኛ ሆነዋል ማለት ነው። የምናያቸው የተለያዩ መረጃዎችም ራሷን እንዳላጠፋች ማስረጃ ነው። ምክንያቱም እቺ ልጅ እየተበደለች እየተጨቆነች ነው የኖረችው። ያ ደግሞ ዙሪያዋ ላይ ያሉ ሰዎች እንኳን ሊያተርፏት አልቻሉም ወይ ሊከላከሉላት አልቻሉም። ምክንያቱም አርፋ እንኳን ለሌላ ሰው ድምጽ ሲሆኑ የነበሩ ሰዎች አሁን አርፋ እንኳን ድምጽ ሊሆኗት አልቻሉም። በጣም ያሳዝናል እውነት ለመናገር። ይሄ በዚህ ጉዳይ ምን ማለት ፈልጋለሁ መሰላችሁ? ደፋሪ ገዳይ ሃይማኖትም ብሄርም የለውም። እንደ ብሄር ስናየው ሁላችንም ብሄር ውስጥ የራሱ ያኗኗር ዘይቤ ያለው የሚደፍር የሚገድል አስተምሮት የለውም። በብሄር ደረጃ በሃይማኖት ደረጃም ልክ እንደዛው ፈሪያ እግዚአብሔር ስለሌለው ብቻ ነው አንድ ሰው ገዳይና ደፋሪ የሆነው። ስለዚህ አንድ ደፋሪና ገዳይን ዛሬ ስትከላከሉለት ነገ 10 20 ደፋሪና ገዳይ እያፈራችሁ እንደሆነ አትዘንጉት። ነገ በልጆቻችሁ በእህቶቻችሁ በእናቶቻችሁ ምን እንደሚደርስ አታውቁም። መልኩን ቀይሮ ሊመጣ ይችላል። ስለዚህ ተቆጠቡ ከእንደዚህ አይነት ድርጊት። እውነት በጣም ነው የሚያስጠላው። በመቀጠል አንዷለም ኮንሰርት ላይ ያዘጋጅ እንደሆነ ኮንሰርት ስላለበት መፈታት እንዳለበት የዋስ መብቱ እንዲጠበቅ ጠበቃው ጥያቄ አቅርቧልና እኔም ማላቃት እንኳን በጣም ተጎድቻለሁ። ቀነኒ ከሞተች በኋላ ብዙ የሚሰቡኝ ስሜቶች አሉ። ያቺን የመሰለች አበባ ብዙ እቅድ ያላት እኔ እንጃ ቃላት የለኝም። የምታሳሳ ልጅ ነች። እንኳን አብሯት ለኖረ እኛ ለማናቃት እንኳን ውስጣችን ተረብሿልና ኮንሰርት ስለሚያቀርባለ ትዘፍናለህ ግን የመስፈን ሞራል አለክ? የወደፊት ሚስትህን የልጆቼ እናት ወደፊት ብለክ አብረሃት የምትኖረዋን ሴት አተክ እንዴት ነው አንድ ወር ሳይሆን ስለ ኮንሰርት የሚያስበው አንድ ሰው? እውነት ለመናገር በጣም ነው የሚያሳዝነው። በጣም ስለዚህ ከእንደዚህ አይነት ይሄ ሰውን የመደበቅ በዳይን የመደበቅ ምናምን ነገር አታድርጉ። ለማንም አይጠቅምም።